መታሰር ካለበትማ ቁጥር 1 የኢትዮጵያ ሌባ ዘራፊ አብይ አህመድ ነው ቁጥር 1 እሱ ዝም ብሎ ይሄ በሚሊዮን ብቻ አይደለም የሚሰርቀው በቢሊዮን ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ 3 ቢሊዮን ዶላር ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አቅ ለነሱ አላሳየም የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ አሁን እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ እዛው ኢትዮጵያ የሚቀመጡም አሉ ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝናዬ ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች ከዛ ሰውየውን ለመግዛት ነው ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቃለሁ በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን እና ምን ለማለት ነው ዛሬ የመከላከያ ከፍተኛ አመራሮች ቢሊዮነርስ ሲሆኑ ተራ ሰዎች አዲስ አበባ ውስጥ ቢሊዮነርስ ሲሆኑ አሁን የመንግስት ገንዘብ እንደዚህ በተወሰኑ ሰዎች እንደዚህ ተያዘ ምናምን ሲባል ትንሽ ብታጠና አሁን የአብይ ቢሊዮነሮች እና ሚሊዮነሮች ዱባይ ላይ ቤት አላቸው ዱባይ ቤት አላቸው ውሸቱ ነው አብይ የሆነ ጊዜ የተወሰኑ ምን ሆነ መሰለ እነ ሽመልስና እንደ ተመስገን ጥሩነህ ገንዘብ ላይ ተጣሉ ገንዘብ ላይ አዲስ አበባ ገንዘብ ላይ ሲጣሉ አብይ ጣልቃ ገብቶ ተወሰኑ ከሽመልስ በኩል የተወሰኑ ልጆችን አሰረ አይ በቃ ያሰረ ነው ሌቦቹ ምናምን ተብሎ አንድ ልጅ አለ እኔኮ 4 ኪሎ ሲያልፍ እንደ ቤተ ክርስቲያን እንደዚህ ተሳልሜ ነው የሚያልፈው 4 ኪሎ ውስጥ ያለው የኔ እግዚአብሔር ነው ብሎ ምናገር ልጅ አለ ኦሮሚያ ውስጥ ሚሊዮነር ነው በቅርብ ጊዜ ሚሊዮነር የሆነ ልጅ አለ እና በሚዲያ ላይ እንደዚህ ሆኖ ነው እዚህ ውስጥ እዚህ 4 ኪሎ ውስጥ ያለው የኔ ጌታዬ ነው ስለዚህ እኔ እንደዚህ ብሎ የሚያወራ ልጅ እሱም ታሰረና በቃ አብይ ያሰረ ነው በቃ ሌቦቹ እየገቡ ነው ተባለ ከዛ በኋላ ከሁለት ሳምንት በኋላ ለቀቃቸው እና ተመልሶ ስራቸውን ቀጠሉ አርሶ አደሩን ያባረሩ መሬትን እንደዚህ በቺካል ምናምን አድርጎ ይሄ የኔ ነው ከዚህ እስከዛ ድረስ ምናምን ይያሉ በሚሊዮን ምናምን ይሸጣሉ እና ምን ለማለት ነው ራሱ አንድ ጊዜ የትግራይ ጦርነት ጊዜ እንትን የጦር መሳሪያ እንዲገዛ ከቱርኪና ከራሺያ ጦር መሳሪያ ለመግዛት አንድ ሽማግሌ ተላከ እና ሽማግሌው ስሙን አልጠቅሰውም ያው የተላከው ኮሚሽን እንዲወስድ ነው ያው አንድ ሰው ጦር መሳሪያ ለመግዛት ከሄደ ኮሚሽን ይወስዳል ኮሚሽን ወስዶ ከዛ ምንድነው ያለው ድሮኖቹ ሲገዙ ያለ ጫረታ ነው የሚገዙት እዛው ተነጋግረ እንግዲህ የኢትዮጵያ ግዢ ያሰራር አለ ዝም ብለህ እንደ በቃ ክሌን ካምፓኒ ጠርተ አንድ 10 ድሮኖችን 5 ድሮኖችን ላክልኝ ምናምን አትልም ትልቅ ገንዘብ ነው ኦፊሻሊ
ሊወራረድ ይገባል ነገር ግን አብይ ምንድነው የሚያደርገው ድሮንን በተመለከተ ኮሚሽኑም ወስዶ አብይ ራሱ ሌላው መሳሪያ ከባድ መሳሪያዎች ደግሞ ያ ሽማግሌ እንዲወስድ አደረገ እና ሽማግሌ እኮ ነው የሚነግረን እና ተው ምንም አይነት ተቀባይነት የለውም አብይ የሚያወራውን ተወሰኑ ልጆችን አሰርኩ ምናምን ብሎ የሚያወራው ውሸት ነው እሱ አብይ ሌባውን አስርም ወይ ማለት እሱባውን ፍትህን ይሰጣል ምናምን ተብሎ አይገመትም የለም እንደዛም የለም ራሱ ወንጀለኛ ስለሆነ ከሱ የሚጠበቅ ፍትህ አይኖርም አሁን የሚወራው ተወሰነ እንትን እንደዚህ ቢሊየን ሰራቂዎች አሉ ምናምን ባለው አጀንዳ ነው የሚሆነው አጀንዳ ማስቀየሻ የሆነ ጌም ለመጫወት ነው እንጂ አይታሰሩም ምናልባት ቀደም ሲል ብልጽግና ስርዓት እየፈራረሰ ነው ስትል እንደው ማሳያዎቹ ምንድናቸው በሚል ነው ያው አሁን የገለጽካቸው በሙሉ ማሳያዎች ናቸው አንድ መንግስት በእንደዚህ አይነት ሁኔታ ነው አሁን ምንድነው የቀረው አንዳንድ ጊዜ የቀረው ምንድነው አንድ መንግስት አንድ ቀን እንኳን በስልጣን ለመቆየት የሚያስችለው ምንድነው አብይ አህመድ ኢኮኖሚው የሚታወቅ ነው ምናልባትም ኢትዮጵያ በዘመኗ እንደዚህ አይነት ድቀት ውስጥ ገብታ አታቅም ስለዚህ ምንድነው የቀረው አብይ አህመድ ለኢትዮጵያ ህዝብ ምንድነው የሰጠው በስልጣን ሊያቆየው የሚያስችለው ምን በጎ ነገር አንድ ሊጠቀስ የሚችል ነገር አለ ይልቅስ ሁሉም ነገር እየተበላሸ እየፈራረሰ ነው የመጣውና ታዲያ ለምን ቆየ እስካሁንስ አብይ በስልጣን ላይ ቆየበት ተአምር ነው ምንድነው ልንል ምንችለው ይኸውልህ አሁን አብይ ኢኮኖሚው ራሱ በጣም አብይን ሊበላ ነው ብለናል ግን ደግሞ ምንድነው መሰለ ካልተዘጋጀ ዝም ብሎ አይሄድልም እስከመጨረሻ ይቀመጣል እሱን የሚተካ ቡድን ጥምር ራሱን መዘጋጀት አለበት የሚቀረው ብዙ ቡድኖች አሉ እነሱ ተደራድሮ ይፋ ሲያረጉ አብይ ቦታውን ትክክለኛ ሀገሩን ይነግረናል በዛን ያኔ ሚቀረው አሁን ህዝቡ ተቃጥሎ ወደ ውጭ መውጣት ይፈልጋል እንደዚህ አብዮት ምናምን ጫፍ ላይ ደርሷል ነገር ግን መደራጀትና የተደራጀ ኃይል ያስፈልጋል ሚረከብ ኃይል ያስፈልጋል ሚተካ ኃይል ያስፈልጋል ያ ኃይል ደግሞ ተስፋ ሰጥቶ ለማህበረሰቡ ደርሰናል ብለው ድርድር በአደባባይ ወጥተው አብረን ለምሳሌ ትግራይ ውስጥ የሚንቀሳቀሱ ሰዎች አሉ አማራ ክልል ውስጥ የሚንቀሳቀሱ ኃይል አለ ኦሮሚያ ውስጥ የሚንቀሳቀስ ኃይል አለ የተለያዩ ቦታ የሚንቀሳቀስ ኃይል አለ ይሄ በአደባባይ በኮንፊደንስ ድርድር አድርገው ሲሪየስሊ ለህዝብ መግለጽ አለባቸው ያኔ የአብይ ቀን ያልቃል አብይም ይሄንን ያውቃል ሁሉንም ነገር ጨርሷል ቅድም ያልከው ሁሉም ማህበረሰቡ ውስጥ አብይ የሚባል የለም ስርዓቱም ወድቋል እና አንዴ ይኸውልህ መንግስት የሚባል ጭንቅላታቸው ውስጥ ነው ያለ መሳይ አንዴ ማህበረሰቡ መንግስትን ከጭንቅላቱ ካወጣ በመሳሪያ በጠመንጃ መንግስትን መፍጠር አትችልም መንግስት ኮንሰፕት ነው መንግስት is an idea በህሊናችን ውስጥ ምኖር በጭንቅላታችን ውስጥ ያለ መንግስት አለ ህግ አለ ብለ አምነ መሄድ ነው ያለበት መቀበል አለበት ያ ሞቷል ምንድነው የምቀረው ሌላ መንግስት አለ ያ ተስፋ የሚሰጥ መንግስት አለ ያ በአደባባይ እስካሁን በድፍረት ድርድር ተደርጎ በድፍረት እንዲህ አይነት ይዘንላችሁ እየመጣን ነው ተብሎ ሊነገር ይገባል ይሄ ደግሞ ኢትዮጵያ ሰፊ ነች
ኢትዮጵያ ሰፊ ነው እና የአብይ ለምንድን ነው የሚቆየው? አዲስ የሚተካ አካል እስካልመጣ ድረስ አዲስ አበባ አይደለም እዛው ቤተመንግስት ውስጥ የቤተመንግስት መንግስት ሆኖ የቤተመንግስት አስተዳደር ሆኖ እዛውም ሊቆይ ይችላል። እንደ ሲሪያ ደማስቆ ውስጥ ለብዙ አመታት የቆየው ሰውዬ ነበር። የተደራጀ ኃይል ያስፈልጋል ለማለት ነው። ምልኪሳ እንግዲህ ብዙ ነገር ባነሳ ደስ ባለኝ። ሌላ ጊዜ እንመጣበታለን። አሁን የተለያዩ ወቅታዊ ጉዳዮች ስላሉ ወደሱ በቀጥታ አመራለሁ። እንደው ሰሞኑን የቲያትሩን እንዴት ተመለከትከው? ከዚህ በፊት በኦሮሚያ ክልል የጃልሰኝ ከኦሮሞ ነጻነት ሰራዊት ተገንጥሎ ሲመጣ ከፍተኛ የሆነ ሸብረብ ነበረ። በቃ በኦሮሚያ ክልል ከዚህ በኋላ የጥይት ድምጽ አይሰማም ከሚሉ መገለጫዎች ጋር ብዙ ነገሮች ተባሉ። ነገር ግን የበለጠ እንደውም የኦሮሞ ነጻነት ሰራዊት ግዛቱን እያስፋፋ አድማሱን እያሰፋ የሥርዓቱን ባለስልጣናት እያፈነ ቁልፍ የሆኑ ወታደራዊና ፖለቲካዊ ቦታዎችን እየመታ እያጠቃ ቀጠለ። አሁን ጭራሽ ሰሞኑን እንደሰማነው ከሆነ ከጃልሰኝ ጋር የመጡት በሙሉ ታስረዋል፣ ወይ ተገለዋል፣ ወይ ተመልሰው ጫካ ገብተዋል። የቀሩት 2-3 አይሆንም ጃልሰኝን ጨምሮ። አሁን ደግሞ ይሄን አይነት ድራማ በጣም ደግሞ ቀሽም በሆነ መልኩ የጃልሰኝ እንኳን በተወሰነ ደረጃ የሆኑ ሰዎች አብረውት መጥተዋል። አሁን ግን አንድ ግለሰብ ጋር የአፍሪካ ህብረት የኢጋድ ይሄ ሁሉ ግርግር ተፈጥሮ እውነት ለመናገር ብዙ ተቋማት መንግስትስ አንደኛውን ማንነቱ መለመላው የታወቀ ተገላልጦ የታወቀ ስለሆነ ስለ አብይ አህመድ አገዛዝ ብዙም ልናነሳ አንችልም። ግን ተቋማቱ ኢጋድ የአፍሪካ ህብረት በዚህ አይነት ቲያትር ውስጥ በዚህ አይነት የአብይ አህመድ ቁማር ውስጥ ገብተው ማዳመቃቸው እጅግ የሚያሳዝን ነው ማለት ይቻላል። ምናልባት በእኔ መልኩ ተረድተው ከሆነ እንደው ሐሳብን ልጋራ በሚል ነው ይህንን ያነሳሁት። የተለየም ሐሳብ ካለ ልታካፍልን ትችላለህ። መልካም። እኔ ሳቅኩኝ መጀመሪያ ዜናውን ሳነብና ሲያው በጣም የሚያስቅ ድራማ እንኳን አይሆንም። ለምን መሰለ አንድ ሰው እና የሱ ጓደኛ ይሁን አንድ ሰው ባል አልታየም። እሱም አንድ ሰው በግሉ የተባረረ በስነ ምግባር ከሌላው እንትኑ ወንድሞቹ የተባረረ ሰው አቀባበል ተደረገለት ምናምን ሲባል ፊቱን አየው። እንዴት ነው ጫካ ሰው ይመስላል ወይ መጀመሪያ ጫካ ውስጥ የነበረ ሰው ይመስላል ወይ ብዬ ትንሽ የራሴን እንትን ወሰድኩኝ። ከዛ በኋላ ጋጋታው ሳይ ምንድነው ምስጥሩ ብዬ ራሴን ጠየቅኩኝ። አንደኛ የሚያሳየው ይሄ ስርዓት መውደቁን ነው የሚያሳየው። ይኸውልህ ተስፋ የቆረጠ እና በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር በቀውጢ ተደርጎ አፍሪካ ዩኒየን ኢጋድ